አመሰግናለሁ በጣም እሺ። በጣም ነው የሚመቸው የምትመክረው፣ በተለይ ለሴት ልጅ ያለህ ክብር። የእውነት ሁሉም ሰው እንዳንተ ቢሆን በጣም ደስ ይለኝ ነበረ። ግን እሺ ያው ችግሩ ሁሉም ሰው አንድ አይደለም። ሁሉም ሰውማ አንድ ቢሆን ህይወት ራሱ አሰልቺ ነው የሚሆነው እኮ አይደል? እጅ ነው የሚል የተለያየ መሆናችን ነው ውበት ራሱ አይደል? ትክክል። ያ ሰው እሱ ራሱ ውበት ነው እና አመሰግናለሁ። እሺ በጣም ችግር የለውም። ያው እኔ አንድ አስተያየት ልሰጥ ነው የመጣሁት። ይቻላል። እሱም ምንድነው አሁን እኔ እንኳን ከመጣሁኝ አረብ ሀገር 2 ዓመቴን በቀደም ነው የጨረስኩት። ገና አዲስ በላይ ከሌሎቹ አንጻር ማለት ነው። እኔ አሁን ገና በ2 ዓመቴ አሌክስ በጣም ነው መረር ያለኝ። ማለት ረጅም ዓመት የቆየ አይነት ሰው ታውቃለህ። ረጅም ዓመት ራሱ የቆየ ሰው እንደኔ የሚማረር አይመስለኝም አንዳንዴ ሳስበው። እና በቃ ያለው ሁኔታ ኢትዮጵያ ላይ እያለን አስበን የምንመጣው ባይምሯችን ሌላ ነገር ነው። የሆነ እዚህ ብር እንደ ቅጠል የምታፍስ ምናምን መስሎ ነው የምትመጣው። ስትመጣ ሰው እንደዚህ ነው፣ አትምጡ፣ ችግር አለ፣ መሰቃየት አለ፣ መራብ አለ ሲባል ውጭ ሀገር ብቻ ስለተባለ የተደላደለ ኑሮ የምትኖር ነው የሚመስለው። በሰዓቱ አትረዳም። ሁሉንም ነገር ያው ሲደርስብህ አይደለም የምታውቀው፣ እንደዛ ማለት ነውና እኔ አሁን አልጨነቅም። አሁን ለምሳሌ እኔ ገባለሁ እንደዚህ ስላቸው አንዳንድ ጓደኞችን በቀደም መተሽ ሰው ምን ይልሻል? በቀደም መተሽ እንዴት ትገቢያለሽ? ትንሽ ስሪ። አይ እኔ ተሳካም አልተሳካም አላማዬ ብዬ የወጣሁት ከሀገር 2 ዓመት ነው። ሆነልኝም አልሆነልኝም ሀገሬ ላይ ገብቼ እኖራለሁ። ምን የሰው ቆሻሻ አስፈጋኝ ምስጋና ለሌለው ነገር ምናምን ነው የምለው። እና ልጆች በቃ ረዝም በይ ሰው እንዳይሰማሽ ምናምን ነው የሚሉኝ። ምክንያቱም እዚህ አረብ ሀገር ታውቃለህ ለ2 ዓመት ብለህ ትወጣለህ። የምትኖረው ደግሞ 5 ዓመት 10 ዓመት የቤተሰቦችን አይን ሳታይ ወይ አንዱ ሰው ሞተ ሲባል እዚሁ መርዶ እየሰማክ እንደዚህ አይነት እንትን ነው የምትኖረውና እንደዛ መሆን የለበትም። ምክንያቱም ሁላችንም ከሀገራችን ስንወጣ ተርበን አይደለም፣ እውነቱን ለመናገር ምን በላውን አጥተን አይደለም። የተሻለ ነገር ፍላጋ ነው። ራሳችንን እንችላለን፣ ከቤተሰብ ጭንቅላት እንወርዳለን ብለን ነው አይደለም። ያ እስከሆነበት ድረስ ምን የሰፈር ሰው ምን ይለናል፣ እኬሌ ምን ይለናል፣ ምንም ሳኒዝ ምን ይለናል ምናምን የሚባለው የኢትዮጵያ ትልቁ ችግር ምን እንደሆነ ታውቃለህ? ለሰው ነው የምንኖረው፣ ለራሳችን ሳይሆን ለሰው ፊሊንግ ነው የምንጨነቀው። የሆነ ነገር ልናረግ ስንል እኬሌ ምን ይለኛል እንዴ እንትና ምን ይለኛል፣ ጎረቤት ቤተሰቦች ምን ይል። ችግራችን ይሄ ነው። አንድ ትልቁ ደህንነት ራሱ የሚበዛብን ለዛ ይመስለኛል። ምክንያቱም በቃ የኋላ ቀር አስተሳሰብ ውስጥ ነን አሁንም ድረስ አለቀቀንም። እና እንደዛ ማለት የለብንም። ገብታችሁ የራሳችሁን ኑሮ መኖር አለባችሁ። ሴቶች ስፔሻሊ፣ ወንድ ልጅ በስንት ዓመቱ ማግባት ይችላል የፈለገውን ሴት ማለት ነው። ግን ሴት ልጅ የፈለገ ቆንጆ ብትሆን መልክ አላፊ ነገር ነው አሌክስ። ምክንያቱም እድሜ 1 ዓመት 2 ዓመት በጨመረ ቁጥር ፊዚካል እኮ እንትን እየሆነ ነው የሚሄደው። ምክንያቱም የምትሰራው ኑሮ የምትኖረው ኑሮ ስለማይ አንዳንድ ሰው አይተህ ከሆነ ደህና ህይወት ስለሚኖር እድሜው 40 ዓመት ሆና ራሱ ገና የ20 ምናምን ወጣት ልጅ የምትመስል አለች። ይሄ ማለት ምን ማለት ነው? ደህና ህይወት ነው የምትኖረው፣ ፈታ ብላ ጭንቅ የሌለበት በትዳር ሊሆን ይችላል በቤተሰብ የታደለች ሴት ናት እንደዚህ አይነት ሴትና እኛ ደግሞ ገና በ20 ዓመት አሮጊት ስንት የወለደ ሰው የሚመስል ሰው አለ ገና ሳያገባ። ስንት አግብቶም ደግሞ ወጣት የሚመስል ገና ያላገባ የሚመስል ሰው አለ። ስለዚህ እንደዚህ አይነት አስተሳሰብ ብንችል ሁላችንም አይምሯችን ውስጥ የሚመላለስ ጥያቄ ነውና ብንችል ይህንን ነገር ማቆም አለብን። ለሰውም አለመጨነቅ ነው በቃ። ምክንያቱም ዚስ ዱንያ። ስለዚህ ለአጭር ህይወት ረጅም ጉዞ አያስፈልግም። ገብቶ ሁሉም ሰው የራሱን ኑሮ መኖር አለበት። በተለይ ደግሞ ሴቶች ለወንድ ልጅ ብር አትላኩ። ኢትዮጵያም ሊኖር ይችላል የተለያየ ቦታ ብር እንደዚህ አገባሻለሁ እንደዚህ በሚል ተክልካሻ ምክንያት ወንድ ልጅ ብዙ ጊዜ ምን እንደሆነ ታውቃለህ? በደካማ ጎን ነው የሚገባው ሰው ልጅ። ብዙ ጊዜ ሴት ልጅ የምትፈልገው ምንድነው? ምንመኘው ሁላችንም ትዳር ነው። ያቺ ትዳር የትዳር ስም ሲነሳ በትዳር ስም ምንም ነገር ታደርጋለህ። እውነት ያገባኛል ብለህ ተስፋ ስለምን እኛ ሴቶች ደካማ ነን፣ የፈለገ አዋቂ ነን ምናምን ምን
የምንሸነፍባቸው ቦታዎች ላይ አለን ሁላችንም ማለት ነው። እኔ አሁን አውቃለሁ ምናምን ልል እችላለሁ፣ የሆነ ቦታ ላይ ደግሞ እሸነፋለሁ፣ ሌላም ሰው እንደዛ። ስለዚህ ወንድ ልጅ በነገራችን ላይ ለትዳር የሚፈልግ ሰው ብር አይጠይቅም። እውነተኛ ሊያስተዳድር ለትዳር የሚፈልግ ሰው ገንዘብ አይጠይቅም። እኔ ስላየው ነው ማለት ተጀናጅነህም ሊሆን ይችላል ምናምን ነገር ታያለክ ሰው ለምን ብሎ እንደሚቀርብክና ትክክለኛ ሰው ለእውነት ለትዳር የሚፈልግ ሰው እንደውም ከአረብ ሀገር ነይ ግቢ ለምን ጉልበትሽን ትጨርሻለሽ ነው እንጂ የሚልክ ብር ላኪልኝ መኪና እዚህ ጋር ተበላሽቶ እንትኔ በዚህ ጋር ቆሞ እንትኔ በዚህ ሞቶ ያልሞተው ዘመዱን ወይ ደግሞ የዛሬ ስንት ዓመት የሞተው ዘመዱን ከጉርጓድ እንትን እያለ እንደ አዲስ በዚህ ምክንያት ነው ብዙ ልጆች ገንዘባቸውን የሚበሉትና የምር አትላኩ። ለቤተሰብ ራሱ አግባብ አለው አይደለም ለሌላ ለባዕዳ ወይ ነገ አብራችሁ ለምትዘልቁ ለማትዘልቁ ይቅርና ለቤተሰብ ራሱ ገደብ አለው። ምክንያቱም እዚህ ጋር ጉልበታችንን ነው ማሰብ ያለብን። የስንት ሰው ከስራቸው ይልቅ ጭቅጭቃቸውን ስንት ነገራቸውን ችለክ ሌላው ተመቶ ተደብድቦ ሌላው ስንት ጉዳት ደርሶበት ሰርቶ እንደዚህ ሁነን ገንዘቡን የምናመጣው ገንዘብ በቀላል አይታችሁት በኢትዮጵያ ሲመነዘር 50 ሺህ 60 ሺህ ሊሆን ይችላል። በእርግጥ እንደዛ ብላችሁ አስባችሁ 20 ሺህ ብር ብልክ ኖርማል ነው። 30 ሺህ ብልክ ብላችሁ እንደዚህ እንትናችሁን አትበሉ። የምሬን ነው የምላችሁና እኔ ገና በ2 ዓመቴ በጣም ነው የሰለችኝ የመረረኝ እውነቱን ለመናገር ለሌላው ትምህርት ይሆናል ብዬ ነውና እኔ የትም አረብ ሀገር አሰራውን ከዚህ በፊት ትምህርት ስማር ነበር። ትምህርቴን አልማርም ብዬ አቋርጬ ሁሉም ጓደኞቼ ወደ ስደት ሲመጡ እኔም ካሪር አሻፈረኝ ብዬ የመጣሁት ማለት ነውና ግን ለምን መጣው ብዬ የመጣሁበት ምን አለ ቦሌ ውስጥ አየሩ ለዚህ ቀን አይሄዱም ተብሎ ለመመለስ ብያለሁ። የምሬን ነው። እንደውም ፈጣሪ ይሄ ችግር እንዳለ ብታቅ የሆነ ምክንያት ፈጥረ ምን አለ ብታስቀረኝ ኑሮ ምናምን ያልኩበት ቀናቶች አሉ። የተራብኩ ቤተሰቦች ጋር ተርቤ ማለቀው እዚህ የተራብኩበት ሰዓት አለ። ውሃ መግዣ 1 ብር የምታጣበት ታይም አለ። የሰው ፊት ይገርፋል፣ ብዙ ነገር ይደርስብሃልና ስለዚህ ዝም ብላችሁ በብር አይደለም ወንድ ልጅ የምትገዙት። በነገራችን ላይ በአስተሳሰብ ነው። እኔ እንደዛ ነው የማስበው። በአስተሳሰባችሁ በጥሩነታችሁ ነው እንጂ በብራችሁን በመላክ አይደለም። ራሳችሁን ብሩ ያለቀ ጊዜ አይንሽ ላይ ተፍቶ የተሻለችዋን ፈልጎ ይሄዳል። ጊዜሽን አቃጥሎ ሁሉ ነገርሽን በልቶ ስለዚህ ያለኝ ምክር ራሳችሁን ጠብቁ፣ ብራችሁን አትላኩ፣ ለራሳችሁ ሪስፔክት ይኑራችሁ፣ ለወንድ ልጅ አታለቃቅሱ እና ይሄንን ነው ማለት የምፈልገው እና አመሰግናለሁ። አለ እናመሰግናለን። እሺ መልካም ቀን ጋይስ። ተረጋጉ እንጂ አንዳንድ ሰው ማውራት አለበት እኮ ማለት በቃ ማውራት አለበት። አንዳንዴ ሰው ሀገር አይደለም ያላችሁት ሁላችሁ የሆነ እድሉን ባገኝና ባወራ የምትሉት ሀሳብ እኮ አለ አይደል? አሁን ሶሻል ሚዲያ ላይ ቲክቶክ ላይ ሄዳችሁ ወይ ፌመስ ቤት ምናምን የሆነ ቤት እዛ ላይ ገብቼ እንደው ባወራ እንዴ ምናምን ብላችሁ የምታስቡ ሰዎች እኮ ትኖራላችሁ አይደል? እና እድሉን የምታገኙ አይመስላችሁ ማለት ያ ሰው በቃ ለተመረጡ ሰዎች ብቻ የሆነ ይመስላችሁ ወይ ፌመስ ለሆኑ ሰዎች ብቻ ወይ ለሆነ ነገር ወይ ብር ያላቸው ወይ የሆነ ነገር ያደረጉ ሰዎች ብቻ እዛ ላይ መውጣት የሚችሉ አይደለም። እናንተም እኮ ትችላላችሁ። ይሄ እናንተ ቤት ነው ባይዚ ሁላችሁም። እኔ አሁን ራንደምሊ ነው ማስገባው። እኔ ማንንም አላውቅም። ገንዘብ ይኑራችሁ ዝና ይኑራችሁ ኢትዮጵያዊ ሆኑ ቻይናዊ ሆኑ ምናምን አላውቅም። ፕሮፋይሎቹ ራሱ ቼክ አላደረገውም። አክሴፕት እዛ ላይ ሬድ ፉል ያለውን ሰው አክሴፕት አድርጌ ነው ማስገባው። ሰው መግባት ትችላላችሁ እና ወጥተህ ግን ያው እንዳይንዛዛ ምናምን አሁን የተደገመ ሀሳብ ምናምን እንጂ እንዳይሆን እንጂ አሁን እሷ ጥሩ ነው ያወራችሁ። ምንም እኮ የሳተችው ነገር ምናምን የለም። እና እኔ ስሆን ነግበኔ እኮ ይባላል። አሁን እናንተም እኮ ነገ እዚህ ጋር ብትመጡ እንደዚህ ነው ማዳምጣችሁ። እኔ እናንተም ስትወጡ ሰው እንዲያዳምጣችሁ እንደምትፈልጉት ሁሉ ሌላውንም ጀስት ሪስፔክት አድርገው መስማት። መቼም አሁን 3 ደቂቃ 4 ደቂቃ አላወራችም እሷ ግን በቃ ረዝሞ ወረጂ ጫማ ሃይላንድ ምን እንዴ ኳስ መመሬት እንጂ ጓድ ተረጋጉ።
እንዲህ ነው ግን እንዲህ መታገስ አቅቶን ፈጣሪ ረጅም ዓመት የምንታገሰው ግን የምር እዚህ ጋር 2 ደቂቃ መታገስ አቅቶን ዓመታት ፈጣሪ እንዴት ነው የምንታገሰው? ለአንዳንዴ የሚገርመኝ እሱ ትዕግስት ከዚህ ነው መማር ያለብን። ባይዘ 5 ደቂቃ ሲታግሰ ስማ ምን አትሆን አንሞትም። ተደጋገመ ልትሉ ትችላላችሁ። ግን እቺ ልጅ አሁን በቃ ባወራ የምትለው የውስጧ ሰው ሀገር ነው ያላችሁ፣ ብቻዋን ልትሆን ትችላለች ሰው ቤት እና የሆነ መሰማት የምትፈልገው ነገር ይኖራል። ገብቷችኋል? እንደ ራሳችሁ የምታስቡት ጥሩ ነው። ኤኒዌይስ እናረጋጋው ነው። ሄሎ ሰላም ወንድሜ፣ እንዴት አደርክ? ሰላም እሺ፣ ብዛ እንኳን ደህና መጣሽ። ኪዩ ሰላም ነው? እንኳን ደህና ቆያችሁ። ደህና ነኝ እግዚአብሔር ይመስገን። አንድ ነገር ለማክረህ ነበር። እኔ ያለሁት እዚህ ኢማራት ነኝ ያለሁት። ያው ረጅም ዓመቴ ነው እና ልጄን አምጥቼዋለሁ። ወንድ ልጅ አለኝ። ያው እኔን ለመርዳት ብሎ ነበር የመጣው። አጋጣሚ ሆኖ ዲስክ መንሸራተት ታሞብኛል። አሁን ባለበት ሁኔታ ያው እንደዚህ ትላልቅ ስራ መስራት አይችልም። ያው እዚህ ኢማራት ደግሞ በጣም የጉልበት ስራ ነው ያለው እና በግሉ ትንሽ ነገሮች ለመንቀሳቀስ ፈልጎ ነበረ። እንደው ያው ቲክቶክ አሁን ጀምሯል። እኔም ዝም ብዬ በቃ ጀምር አልኩትኝ። ያው የሰው ልጅ እድሉ አይታወቅም ቤት በኩል እጣ ፋንታው እንደሚመጣና በዚህ በኩል ደግሞ የተሻለ ነገር ልታገኝ ትችል ይሆናል ብዬ ዝም ብዬው እንግዲህ እየተከታተልኩት ነው እና ያው በወንድምነት ብታበረታታልኝ ብዬ ነው። ያው አንተ ብዙ ጊዜ ጠንካራ ሰዎችን ስለምትደግፍ ብዬ ነው እና ሁሉም ሰው ቢያበረታቱልኝ ብዬ ነበር። ለዛ ነው አንተ ጋር የገባሁት። ደስ ይለኛል። ችግር የለውም ማለት አሁን ቲክቶክ መስራት ከጀመረ አሁን ቢሰራ ጥሩ ነው። ያው እንትን ይፈልጋል፣ ጽናት ይፈልጋል የሆነ ነገር ማለት አሁን ብዙ ሰዎች መጥተው ፎሎ አስደረገኝ ምናምን ይሉኛል። ማለት ፎሎ ማስደረግ የሚባል ነገር የለም። ቲክቶክ ላይ መስራት አለብሽ። ኮንተንት ክሬተር መሆን አለበት። ኮንተንት ክሬተር ማለት የሚችለው ምንድን ነው? እሱ ነው ዋናው ነገር። አሁን ለምሳሌ ግጥም ከሆነ የሚችለው ወይ ማዝናናት፣ ሙዚቃ መደነስ ሊሆን ይችላል፣ ወይ ደግሞ ቁም ነገር ማውራት፣ ወይ ዜና ማውራት፣ ብቻ ሰው የሚችለው የራሱ ታለንት አለው አይደል? ውስጡ የሚሳብበት። አዎ አሁን እሱ በዘዌ ቶሎ ከሰው ጋር የመግባባት ባህሪ አለው። ቶሎ ይግባባል። በሃይማኖቱም ትንሽ ጠበቅ ያለ ስለሆነ ይግባባል። አሁን ብዙ ሰዎች አብረውት እንትን እያሉ ነው። ባለፈው ጌም ምናምን ተጫውቶ ትንሽ አንበሳም እንትን ብለውለታል። ግን አንዳንድ ጊዜ ልምድ ያለው ሰው እዚህ ቲክቶክ ላይ ልምድ ያለው ሰው እና አዲስ የሚቀላቀለው ሰው አንድ አይደለም ታውቃለህ። አዲስ የሚገባው ሰው እና እንደዚህ አሁን ታዋቂ ሲሆኑ ደግሞ እንደዚህ አሁን ትናንሾቹን ብታበረታቱልኝ ያው ደህና ደረጃ ይደርሳል ብዬ አስባለሁ። አሁን ደግሞ ትንሽ እንደዚህ መጽሐፍ ቅዱስ ምናምን እጀምራለሁኝ ብሎ እዛ ላይ መጽሐፍ ቅዱስ ምናምን መሸጥ ሊጀምር ነው እና ያው ፎሮም ቢያበረታቱልኝ ብዬ ነው። ካለበት በሽታ አንጻር ትንሹ ሞራሉ እየተነካ ስለሆነ። እሺ ምንም ችግር የለም። እኔ በግሌ ምንም ማገዝ በምችለው መልኩ ላግዘው እችላለሁ። ግን ያው ሀሳቦች ከሆነ ሀሳብ በመስጠት ደረጃ ከሆነ ኮንሲስተንሲ ነው፣ በቀጣይነት መስራት ነው ያለበት። አሁን ወጥቶ ጌም የሚጫወት ከሆነ መጫወት፣ ከሰዎች ጋር መግባባት። እኔም አለውን ቢልክልኝ ከኔ ጋር እንጫወታለን። ገብቶሻል? እኔ ችግር የለብኝም፣ ከማንም ሰው ጋር እጫወታለሁ። ጌም ትንሽ ሆነ ትልቅ ሌላም ሀገር ዜጋ ሆነ አበሻ ሆነ ጌም ነው። ፈን እናደርጋለን፣ እንጫወታለን። ከዛ ይዘል ሰው መምረጥ አያስፈልግም ልሽ ፈልጌ ነው እና ምንም ችግር የለም። እሺ እሺ ወንድሜ፣ እናት ነኝና ትንሽ ውስጤም እኔን ይረዳኛል ብዬ ነበር የመጣሁት። አይዞሽ ይስተካከላል። እሺ አመሰግናለሁ ወንድሜ። እስቲ አካውንቱን እልክልሃለሁ። ያው ብታበረታታልኝ የተሻለ ደረጃ ይደርሳል ብዬ አስባለሁ። እሺ ችግር የለም። መልዕክትም ይላክልኝ እሱ። እሺ ችግር የለም። እሺ ወንድሜ፣ እሺ አመሰግናለሁ። እሺ ይላክልኝ። እሺ ይላክልኝና እኔ ማታ ስለሆነ ያው ጌም ምናምን መጫወተው እኔ ጋር የሚምጣ ምናምን እንጫወታለን።
ይተዋወቃል ከሰዎች ጋር ምናምን ችግር የለም። ሌሎቹ ጋርም እኔም ስገባ አብሮኝ ገብቶ ምናምን መጫወት ይችላል። ከሌሎች ልጆች ጋር ምናምን ይቀየራል። ኤኒዌይስ ብዙ አሳሳቢ አይደለም። አሁን ሶሻል ሚዲያ ላይ እርግጥ ሰዎችን የሚመርጡ ሰዎች ሊኖሩ ይችላሉ፣ ግን ከማንም ሰው ጋር መግባባት ከቻለ ማለት ይችላል። የጊዜ ጉዳይ ነው። ማንም እናት ወድ ውስጥ ተምሮ አልወጣም። ማንም ኢቨን እናንተ ራሱ ትችላላችሁ፣ እያንዳንዳችሁ። ዋናው ነገር እንደተለየ ነገር አትዩት። ሰላም ብያለሁ። ሰላም ነው። ወጣ ያለ ትኩረት የሚስብ ነገር ይስራ። አንቺ የአበሻ ነገር ገብቶሻል ማለት ነው። ወጣ ያለ ትኩረት የሚስብ ነገር ይስራ አላለችም? ትኩረት የሚስብ ነገር። ጤና ይስጥልኝ። ሄሎ። ያው በአንድ ጀንበር በአንድ ሌሊት ፈምሶ ሊያደርጉ ይችላል። ባይዜ አበሻ ታውቃላችሁ፣ ኔጌቲቭ ነገር ወጥቶ ቢሳደበው ምናምን የሆነ ነገር ሰው ሁሉ ፎሎ ሊያደርገው ይችላል። ግን እሱም መንገድ እኔ አልመክርም። ምንም በምንም መልኩ እንትን ሊል አይችልም፣ ሊሰራ አይችልም እሱ። ምክንያቱም ሰው ፌመስ ሊሆን ይችላል፣ ግን በምንድን ነው የፈመስከው ነው ልዩነት ቢፈጥረው። ተሳድበ ከሆነ የፈመስከው ወይ ሰው በኔጌቲቭ መልኩ ከሆነ የሚያየ ፌመስ ነህ ስቲል፣ ግን አርአያ የሚሆን ነገር የለም። ነገር ልጆች ጋር ቁጭ ብለህ ልታየው የምትችለው ነገር የለም። ያሳፍራል። ሄሎ፣ ሰላም ነው? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አደራ እንዳታስወጣኝ አንድ ነገር መናገር ፈልጌ ነው። ባለፈው በተናገርኩት ንግግር ሪካርድ ተደርጎ ተፖስቷል እና እሱ እንድታጠፉልኝ ነው። ማንም አልገባኝ። ምንድን ነው ጉዳዩ? መጀመሪያ ንገሪኝ። እዚህ አንተ ጋር መጥቼ ምክር ጠይቄ ነበረ፣ እንደውም ኤቢሲዲ ምናምን ብይክ ማለት ነው። እና እሱን ፖስት አድርገውታል። ቤተሰብ ደግሞ ያየዋል። እኛ ያላችሁ አራቺ ልጅ ያዙልኝ ባካችሁ ጎበዝ። እቺ ሶስት ፍቅረኛ ያላት ልጅ መንፈስ ነሽ እንዴ? ቦልኳት አላልኩ? ሞዴሬተሮች ራሱ ማለት ነው። ቆይ ጀርባችሁ ይጠናል። ሞዴሬተሮች ራሱ ጀርባችሁ ተጠንቶ የሆነ ደባ ምናምን አለ እናንተ ጋር ራሱ። ያቺ ልጅ ቦልኩልኝ እንጂ ጎበዝ። ማነው ፈቶ ይለቀቅብኝ? ሶስት ፍቅረኛ አለኝ ብላ እሺ አወራች። ሁለት ቀን ሶስት ቀን ሰማናት። ከዛ ትናንት መጣች። እሺ አስወጣዋት። እንደገና ቦልኳት አልኩኝ። እንደገና አሁንም ስንት አካውንት ነው ያለሽ ጎበዝ? የሆነ ሰው ልኳታል። በቃ እርግጠኝነት የሆነ ሰው ልኳታል። አስቸጋሪ ነው እኮ። ሄሎ፣ አይ ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ምን እንታዘዝ? ሰላም ልፈልግ ነው። ሰላም ልትይ ነው? አይፈቀድም እንዴ? ኧረ በሚገባ ይፈቀዳል። ምን ችግር አለው? የእግዚአብሔር ሰላምታ ደግሞ ይቻላል። እንዴት ነህ ታዲያ? ደህና ነኝ። ግን እኮ ከታችም ኮመንት ላይ ሰላም ብትይኝ ይታየኛል እኮ። ብዙ ደከምሽ ብዬ አላየሁም። ድብን አድርጌ ልሰድበህና ልፈመስ ብዬ ነበር፣ ግን ኮመንት አልተያየህም፣ አልመለስካልኝ። በኮመንት እኮ አትፈምሽም። አሁን እዚህ ላይ ሆነሽ ብትሄጂብኝ ሰዎች ሪከርድ አድርገው የፖስቱሽ እና ከዛ በኋላ